በትግራይ ክልል የ2013ን ክፉ ትዝታ ዳግም እንዳይቀሰቀሰው ብዙዎች ስጋታቸውንም እየገለጹ ይገኛል። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረም ይገኛል። አሁን በደረሰ መረጃ መሰረት የፌዴራል መከላከያ ሰራዊት ካለማጣ፣ ከራያ ባላና አካባቢው መውጣቱ ታውቋል። ይህ መረጃ በራያ ግንባር ላይ አዲስ ወታደራዊ እውነታን እየፈጠረም ይገኛል። የሰሞኑ ዋና ክስተቶች የራያ መስመር የመከላከያ ሰራዊት ካለማጣና ከራያ ባላ መውጣቱ እንዲሁም የትግራይ ኃይሎች በብዛት መታየታቸውን ተከትሎ አካባቢው በከፍተኛ ውጥረት ውስጥ ይገኛልም ተብሏል። የአየር መንገድ በረራ ማቋረጥ የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ በድንገት ማቋረጡ ለጦርነቱ ስጋት ትልቅ ማሳያም ሆኗል። የጸለምቲና በጎንደር አቅጣጫ በጸለምቲ አቅጣጫዎች በሰው ኃይልና በድሮን የታገዘ ውጊያ መቀጠሉ የሚታወስም ሲሆን የሽረ ማይጸብሪ ወንድም መንገድም መዘጋቱም ተገልጿል። የጥምረት እንቅስቃሴ ፋኖ ኃይሎች ደግሞ በጎንደር ማይጸብሪ መስመር ላይ የመንግስት ረዳት ኃይል እንቅስቃሴን ለመግታት መንገዶችን መዝጋታቸውም ተሰምቷል። ይህ ሁኔታ የ2013ቱን ክፉ ትዝታ ዳግም እንዳይቀሰቅሰው ብዙዎች ስጋታቸውን እየተጠባበቁም ነው። ሰላማዊ ሰዎች ለከፋ ጉዳት እንዳይጋለጡና ሰላም እንዲሰፍን ብርቱ ምኞታቸውንም እየገለጹ ይገኛሉ። ህወሓት የፕሪቶሪያውን ስምምነት በይፋ አፍርሷል። የስምረት ፓርቲ ባወጣው መግለጫ ህወሓት አመራር ፕሪቶሪያውን የሰላም ስምምነት በይፋ መጣሱንና ወደ ግልጽ ጦርነት መሸጋገሩን ማስታወቋል። ቡድኑ የትግራይ ህዝብ የፍትህና የመብት ጥያቄዎችን ለበለጠ ፖለቲካዊ አጀንዳው መሸፈኛ ያደረገም ነው ሲሉ ፓርቲውንም ወንጅለዋል። የጦርነቱ ትንኮሳ ቡድኑ በዚህ ሳምንት በጸለምቲ አቅጣጫ የጦርነት ትንኮሳ መጀመሩን ይህም የደሃ ልጆችን ለጥይት ራት የሚያደርግ ታሪክ ይቅር የማይለው ስህተት መሆኑንም ፓርቲውም ገልጿል። ከሻቢያ ጋር የተመሰረተም ጥምረት ህወሓት ከተጠያቂነት ለማምለጥ ሲል ከሻቢያ ወይም ደግሞ ኤርትራ ጋር በመስቴር በመላላክና በመተባበር የፕሪቶሪያውን ውል አፍርሶ ቀጠናውን ወደ ሁከት እየመራው መሆኑ በስምረት መግለጫም ተጠቁሟል። የጥቃቱ አቅጣጫ እስከ አማራና አፋር ክልሎች የሚደርስ መጠነ ሰፊ ጥቃት ለመሰንዘር ዝግጅቱን ማጠናቀቁንና ቀደም ብሎ ደብቋቸው የነበሩ ከባድ መሳሪያዎችን እያወጣ መሆኑ መግለጫውም ተጠቅሷል። የሀብት ዘረፋ ለጦርነት ዝግጅት እንዲረዳው በማዕድና በተፈጥሮ ሀብት ላይ ዝርፊያ ያካሄደ መሆኑና አንዳንድ ባለ ሀብቶችም በዚሁ ወንጀል እየተሳተፉ መሆኑን ፓርቲውም ገልጿል። ለትግራይ ወጣቶችና ሰራዊት የቀረበ ጥሪ በወጣት ሞት ጦርነት ጀምሬ ወደ ድርድር ገባለሁ የሚል ከንቱ ስሌትንም ቆሟል ሲል ስምረት ፓርቲ የገለጸ ሲሆን ትግራይ ወጣቶች ራሱን ከዚህ የባርነት ጦርነት እንዲያድንና ሰራዊቱ አባላትም ለውጭ ኃይሎች ተላላኪ ለሆነው ቡድን መሳሪያ እንዳይሆኑ ሲል መግለጫውም አስታውቋል። የህወሓት ታጣቂዎች ከተቆጣጠራቸው ስፍራዎች ህዝቡ እየሸሸ መሆኑንም ቢቢሲ ዘግቧል። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአለማጣና ኮረም ከተሞች መውጣታቸውንም የተዘገበ ባለበት ወቅት ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸውን ለቢቢሲም ገለጹ። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉት ነዋሪዎቹ ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውንም ነዋሪዎቹ ተናግረዋል። የአለማጣ ነዋሪ እንዲሁም የቀድሞ የአካባቢው ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአለማጣ ከንቲባ የነበሩት አቶ ዝናቡ ደስታ በከተማው ውጥረት መኖሩና ነዋሪዎቹ ይሽሹ እንደሚገኙም ገልጸዋል። ስማቸው እንዳይጠቀስ የጠየቁ ቢቢሲ ያነጋገራቸውም ግለሰብ ካለማጣ ሸሽተው ወደ ቆቦ መሄዳቸውንም ተናግረዋል። አሁን ወይም ደግሞ ሐሙስ ቆቦ ነን፣ አልጋ የሚባል የለም፣ በጣም ውድ ሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪው ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለ2 ለ3 ይዞ ነው ያለውም ብለዋል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥም ነው። ሁሉም መሸሽ ነው የሚፈልገው ሲሉም አክለውበታል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌዴራል ታጣቂዎች ራሳቸውን ብቻ መታደግ ጀመሩ። እነሱ ካምፓቸውን ለቀው ሲወጡ የህዝቡ በእግሩ መውጣትም ጀመረም ብለዋል ነዋሪው። ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁን መኪናም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ብለዋል። የከተማው ነዋሪዎችም ከረቡዕ ጥር 20 2018 ዓ.ም ምሽት ጀምሮ በእግራቸው እንደወጡም ገልጸዋል። በእግር ጫካ ለጫካ ነው የወጡት። አሁን ደግሞ የጫካውን መንገድ ሰምተው ዘግተውታልም ሲሉ ነዋሪዎቹ አክለዋል። መከላከያ ሰራዊትና የፌዴራል ኃይሎች ከካምፓቸው ወጥተው ወደ ጥሙጋ ፈግፈዋል ሲሉም ደነገጥን በማለት በህዝቡ ዘንድ የተፈጠረውንም አብራርተዋል። ባለማጣ ከተማ የተለያዩ አስተዳደር ቢሮዎች ሰራተኞች ወደ አንድ ቦታ መሰብሰብ መጀመራቸው ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋሞችን መያዝም ጀመሩም ሲሉ
እንደሚቆዩም ገልጸዋል። መከላከያ ሰራዊትና የፌዴራል ኃይሎች ረቡዕ ሌሊት ከ8 ሰዓት እስከ 10 ሰዓት ባለው ጊዜ መውጣት መጀመራቸውንም ተናግረዋል። ሲቪሎች ተደናግጠው ሌሊት 5-6 ሰዓትም መውጣት ጀምረዋል ሲሉ ለቢቢሲ ተናግረዋል። ነዋሪው አክለውም ምንም ተኩስ አልነበረም ሆነ ቢሮ ሲቆጣጠሩ ባንዲራም ይሰቅላሉ፣ ወደ ላይ ይተኩሳሉ። የተኩስ ልውውጥ አልተካሄደም። አርሚ 24 እና አርሚ 33 የሚባሉትም በከፍተኛ ቁጥር እየገቡም ነበርም ብለዋል። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉት አንድ የቀድሞ የአካባቢው ባለስልጣን የፌዴራል ኃይሎችም ከተማዋን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነ ለቢቢሲ ገልጸዋል። አወዛጋቢ ቦታ ነው። ፌዴራል ነበር የሚቆጣጠረው። በሁለቱም ወገን ያለው የመንግስት መዋቅር ፈርሷል። ኮማንድ ፖስትም ነበረ የሚያስተዳድረውም ብለዋል። የቀድሞ ባለስልጣን አክለውም አሁን ግን ሙሉ በሙሉ ሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂዎች ሰው ሊታሰርና ሲታፈን ነው ያደረው። ዘረፋም የተፈጸመ ነው። ብዙዎች ነዋሪ ወደ ቆቦና ወልዲያ ሸሽተው ሞተዋል። በአካባቢው ምንም አይነት ተኩስ እንዳልነበረ ነዋሪዎች ለቢቢሲ ገልጸው የትግራይ ኃይሎች የተለያዩ አርሚዎችን ሲያስጠጉ ስለነበረ የፌዴራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው ሳይወጡ እንዳልቀረ አመልክተዋል። በየአካባቢያቸው ያለው ሁኔታ ወደ ግጭት የሚያመራ ይመስለኛል ያሉት የቀድሞ የአካባቢው ባለስልጣን ሰራዊቱ አሁን ላይ ወደ ቆቦና ጮቤ የተባለ አካባቢ እንደሰፈረም ተናግረዋል። ሰላም ለኢትዮጵያ፣ ሰላም ለህዝባችን፣ ጦርነት ይብቃ። ሁልጊዜም ቢሆን ጦርነት ለማንም ጠቅሞ አያውቅምና እባካችሁ ለሰላም ያላችሁን ትኩረት እንጂ ለጦርነት የምታደርጉትን ነገር ብታቆሙ ብለን እኛም እንደ ሚዲያ አካል መናገር እንፈልጋለን።